ጤና ይስጥልን ክቡራትና ክቡራን፣ ከሰዓታት በኋላ የተሰሙ ሰበር አጭር መረጃዎችን ይዤ ቀርቤያለሁ። በቅድሚያም በመካከለኛው ምስራቅ ያለው ውጥረት እየጨመረ በሚገኝበት በዚህ ሰዓት የአሜሪካው ፕሬዝዳንት ዶናልድ ጄ ትራምፕ ዓለምን ያስደነገጠ አዲስ መግለጫ ሰጥተዋል። ዘመቻ ሚድናይት ሃመር የኢራን ኒውክሌር ተቋማት ሙሉ በሙሉ ማውደሙን በይፋ ተናግሯል። ኢራን አቧራ አድርገናታል ያሉት ትራምፕ ሚስጥራዊ የአሜሪካ ጦር ኦፕሬሽን ምን ያህል አስከፊ እንደነበረ ዝርዝር መረጃን ይፋ አድርገዋል። ኢራን በበኩሏ አዲስ ወታደራዊ ስልት እናሳያለን ስትል በቁጣ ምላሽ ሰጥታለች። የጄዲ ቫንስ ጉዞም ተሰርዟል። በዝርዝር መረጃው የማስደምጣችሁናል። በሌላ በኩል ክቡራን አድማጮች፣ በሀገር ውስጥ በትግራይ ክልል ህወሓት ባሳለፈው አዲስ ውሳኔ ምክንያት በመቀለ ከተማ ከፍተኛ ውጥረት ነግሷል። ነዋሪዎችም ከተማውን ለቀው መውጣት ጀምሯል። በትግራይ ዳግም ጦርነት ሊቀሰቀስ ነው። የትራምፕስ ቀጣይ እርምጃ ምንድን ነው? ዝርዝር መረጃዎችን ይዤላችሁ ቀርቤያለሁ። ቪዲዮን ላይክ በማድረግ ጀምሮ አዳዲስ መረጃ በፍጥነት ዩቲዩብ ላይ ሲለቀቅ ቀድሞ ወደ እርስዎ እንዲደርሶ የዩቲዩብ ቻናሌን ሰብስክራይብ በማድረግ የደውል ምልክቷን በመጫን ቤተሰብ እንድትሆኑ በአክብሮት እየጋበዝኩኝ እስከ ቪዲዮ ፍጻሜ አብራችሁን ቆዩ። ዝርዝር መረጃውን አድምጡ፣ አብረን እንከታተለው። በቅድሚያም የአሜሪካ እገዳና የትራምፕ መግለጫ። አሜሪካ ከቴህራን ጋር ስምምነት እስኪደረስ ድረስ በኢራን ወደቦች ላይ የጣለችውን እገዳ እንደማታነሳ ፕሬዚዳንት ዶናልድ ትራምፕ አስታወቁ። ፕሬዚዳንቱ ይህን ያሉት ጦርነትን ለማስቆም ያስችላል ተብሎ ተስፋ የጣለበት ሁለተኛ ዙር ድርድር ስለመካሄዱ እርግጠኛ መሆን ባልተቻለበት ወቅት ነው። ይሁንና ትራምፕ ከአንድ ሳምንት በፊት ጀምሮ ተግባራዊ ያደረጉት እገዳ ኢራን ሙሉ በሙሉ እያወደምን ነው ሲሉ በትሩዝ ሶሻል ገጻቸው ላይ ጽፏል። አገራቸው ጦርነቱን በብዙ መልኩ እያሸነፈች ነው ያሉት ትራምፕ ኢራን ጥይት ለመተኮስ ወስናለች ካሉም በኋላ የተኩስ አቁም ስምምነቱ ሙሉ በሙሉ መጣስ ነው ሲሉም ኮንነውታል። በሌላ ዜና ኢራን ለውጊያ አዲስ ስልት እያዘጋጀች መሆኑን ገለጸች። የኢራን ፓርላማ አፈ ጉባኤ በኤክስ ገጻቸው ላለፉት 2 ሳምንታት ኢራን በውጊያ ሜዳ ላይ አዲስ ስልት ለማሳየት እየተዘጋጀች በማለት በስጋት ጥላ ስር ሆነን ድርድር አንቀበልም አሉ። ፕሬዚዳንት ዶናልድ ትራምፕ በበኩላቸው ከኢራን ጋር ከስምምነት ለመድረስ ጫና ውስጥ አለመሆናቸውን በመግለጽ አስተባብለዋል። ትራምፕ ከኢራን ጋር የተደረሰውና ረቡዕ ዕለት የሚያበቃው የ2 ሳምንት የተኩስ አቁም የመቀጠል ዕድሉ በጣም ጠባብ መሆኑን ጨምረው አስታውቋል። ይሁንና አሜሪካ በሆርሙዝ ወሽመጥ ላይ የኢራን ወደቦች መዝጋቷን የቀጠለች ሲሆን እሁድ ዕለት የአገሪቱን ባንዲራ የሚያውለበልብ የጭነት መርከብ በቁጥጥር ስር ካዋለችም ወዲህ ሁለቱም ሀገራት እርስ በርስ የተኩስ አቁም በመጣስ ተወነጃጅዷል። በእስራኤልና በሊባኖስ መካከል የሚደረገው ሁለተኛ ዙር ውይይት ሐሙስ ዕለት እንደሚጀምር የአሜሪካ ባለስልጣን ተናግረዋል። በሌላ ዜና ትራምፕ ኢራን ያበለጸገችውን ዩራኒየም ማስወገድ ረጅምና አስቸጋሪ ሂደት ነው ሲሉ ተናገሩ። የአሜሪካው ፕሬዝዳንት ዶናልድ ትራምፕ በትሩዝ ገጻቸው ከኢራን የበለጸገ ዩራኒየም ማውጣት ከባድ መሆኑን በማህበራዊ ሚዲያ ገጻቸው ላይ ተናግረዋል። ዘመቻ ሚድናይት ሃመር የተሟላና ሙሉ በሙሉ የኢራን አቧራም የኒውክሌር ተቋማት ያወደመ ነበር። ስለዚህ ቆፍሮ ማውጣት ረጅምና አስቸጋሪ ሂደት ነው ሲሉም አክሏል። ዘመቻ ሚድናይት ሃመር አሜሪካ ባለፈው ሰኔ ወር በኢራን ላይ የፈጸመችው ድብደባ መጥሪያ ሲሆን 125 የአሜሪካ ጦር አውሮፕላኖች ተሳትፈውበታል። የአሜሪካ ጦር አውሮፕላኖች የደበደቧቸው 3 የኢራን ኒውክሌር ተቋማት ፎርድ፣ ናታንዝ እና ኢስፋን ናቸው። ትራምፕ በማህበራዊ ሚዲያ ልጣፋቸው ሐሰተኛ ሲኤንኤን አብራሪዎቻችንን እያንኳሰሱ ነው ሲሉም ተችተዋል። ዘገባው የቢቢሲ ነው። በሌላ ዜና አሜሪካና ኢራን ለሁለተኛ ዙር ድርድር ስለመገናኘታቸው እርግጠኛ መሆን ያልተቻላቸው ለምን ይሆን? አሜሪካ እና ኢራን በኢስላማባድ ለሚያደርጉት ውይይት ዝግጅቶች ተጠናቋል። በዋና ከተማ ውስጥ መኪኖች ሲንቀሳቀሱ ይፈተሻሉ። በጎዳናዎች ግራና ቀኝ ኢስላማባድ ተኩስ የሚሉ ፖስተሮች ተለጥፈዋል። ነገር ግን በሁለቱ ሀገራት መካከል ንግግሩ ስለመካሄዱ ማንም እርግጠኛ ሆኖ መናገር አይችልም። ዋይት ሀውስ በጄዲ ቫንስ የሚመራ የአሜሪካ ልዑክ ወደ ፓኪስታን እንደሚሄድ ቢናገርም ጊዜው ግን ግልጽ አልተደረገም። የልዑካን ቡድኑ ኢስላማባድ መድረስ ቢኖርበትም ሰኞ ዕለት ግን ከዋሽንግተን እንዳልተንቀሳቀሰ ማወቅ ተችሏል። በትክክል እየሆነ ያለው በግልጽ ማወቅ ያልተቻለው ኢራን መሳተፏን በይፋ ማሳወቅ ስላልፈለገች ይመስላል። በምትኩ መግለጫቸው ውስጥ አሁንም ቁጣና እልህ አለ። የኢራን ልዑክ ይመራል ብሎ የሚጠበቁት የአገሪቱ ፓርላማ አፈ ጉባኤ መሐመድ ባገር ጋሊባፍ ኢራን በማስፈራራት ጥላ ስር ሆና ድርድርን አትቀጥልም ሲሉም ተናግረዋል።
ዶናልድ ትራምፕ ከበባ በመክፈትና የተኩስ አቁም ስምምነቱን በመጣስም ከሰዋል። አፈ ጉባኤው የጠቀሱት ያሉት በሆርሙዝ ወሽመጥ ላይ የተፈጠሩ ክስተቶችን ነው። አሜሪካ የኢራን ባንዲራ የሚያውለበልብ የጭነት መርከብ በቁጥጥር ስር ማዋሏ እንዲሁም የኢራን ወደቦች መዝጋቷን እየተቃወሙ ይገኛሉ። አፈ ጉባኤው እየጠቀሱ ያሉት በሆርሙዝ ወሽመጥ ላይ የተፈጠሩ ክስተቶችን ነው። አሜሪካ የኢራን ባንዲራ የሚያውለበልብ የጭነት መርከብ በቁጥጥር ስር ማዋሏ እንዲሁም የኢራን ወደቦች መዝጋቷን እየተቃወሙ ይገኛሉ። በኢራን ውስጥ ያሉ ወታደራዊ አመራሮች ጋሊባፍ ከዲፕሎማሲ ይልቅ ጦርነትን እንደሚመርጡ ግፊት እያደረጉ እንደሚገኙም ተጠቁሟል። ከመጋረጃ ጀርባ ደግሞ በኢራን ውስጥ የሚደረግ የስልጣን ሽኩቻ ለመዘግየቱ የሚጠቀስ ሌላ ምክንያት ነው። በርካቶች ጉምቱ አመራሮቿ ሕይወታቸው ያለፉባት ኢራን ውስጥ የአገሪቱ ስልጣን በበላይነት ለመቆጣጠር በሚፈልጉ የተለያዩ አካላት ሽኩቻ መፈጠሩ አይቀሬ ነው። በይፋ የምንሰማው አብዛኛው ነገር የፖለቲካ ሽኩቻ ሊሆን ይችላል። እናም ባለስልጣናት የሚሉት ምንም ይሁን ምን ኢራን ወደ ኢስላማባድ ለመጓዝ እየተዘጋጀች ሊሆንም ይችላል። ነገር ግን ይህ ሁሉ እየሆነ ያለው የተኩስ አቁም ከማብቃቱ አንድም ቀን ቀደም ብሎ መሆኑ የበለጠ ሁኔታውን አሳሳቢ ያደርገዋል። ዘገባው የቢሲ ነው። በሌላ ዜና የሀገር ውስጥ መረጃ የትግራይ ውጥረት በትግራይ ክልል ህወሓት የቀድሞ ምክር ቤት ወደ ስራ እንዲመለስ መወሰኑን ተከትሎ ነዋሪዎች ድብልቅልቅ ያለ ስሜትና ስጋት እንደተሰማቸው ለኢቢሲ ተናግረዋል። በመቀለ ከተማ ዳግም ችግር ውስጥ እንገባለን በሚል ፍርሃት በርካታ ሰዎች ከተማውን ለቀው እየወጡ ሲሆን እስከ ቅዳሜ ድረስ ያለው የአውሮፕላን በረራ ሙሉ መሆኑ ተረጋግጧል። አቶ ጌታቸው ረዳ ህወሓት የፕሪቶሪያን ስምምነት የሚያፈርስ ተግባራዊ እርምጃ ወስዷል ሲሉ ሲያስጠነቅቁ፣ ህወሓት በበኩሉ የፌዴራል መንግስቱ በክልሉ ላይ ዳግም እገዳ በማድረግ ጦርነት ለመክፈት ዝግጅት እያደረገ ነው ሲልም ወንጅሏል። ሌተር ጀነራል ታደሰ ወረደ የስልጣን ዘመናቸው ቢራዘምም ከህወሓት በኩል ስልጣን እንዳትቀበል የሚል ጫና እንደደረሰባቸውም ገልጸዋል። ክቡራትና ክቡራን የዩቱብ ቻናል ቤተሰቦች ለሰዓቱ ያስኩላችሁ ሰበር መረጃ እነዚህን ይመስሉ ነበረ። በትግራይ ክልል የታየው አዲስ የፖለቲካ ውጥረትና የነዋሪዎች ስጋት ወዴት የሚያመራ ይመስላችኋል? በሌላ በኩል ትራምፕ በኢራን ላይ የወሰዱት እርምጃና የኒውክሌር ተቋማቱ መውደም በዓለም ሰላም ላይ ምን አይነት ተጽዕኖ ይኖረዋል? የእናንተ ጠቃሚ አስተያየት በኮሜንት መስጫው ላይ አጋሩን። መረጃው ለሌሎችም እንዲደርስ ቪዲዮን ላይክና ሼር ማድረጋችሁን አትርሱ። እንዲያሉ ትኩስና ሰበር መረጃዎች ወዲያውኑ እንዲደርሷችሁ ቻናላችንን ሰብስክራይብ ማድረግ የደውል ምልክቷን ይጫኑ። በቀጣይ ሰዓታት በሚወጡ በምሽት አዳዲስ መረጃ እስከምንገናኝ በያልንበት የዓለም ዳርቻ ቸር እንቆይ።